ከሞት በላይ የምንፈራው ፍርሃታችን። ሰዎች በተለያዩ የህይወት ውጣ ውረዶች ውስጥ የምናሳልፋቸው የተለያዩ ከባባድ ሁኔታዎች አሉና እነዛን ከባባድ ሁኔታዎች የምናልፍባቸውም የተለያዩ መንገዶች አሉና አንዳንድ ሁኔታዎች ጠርዛቸውን እናስበውና ምን ይመጣል ከዚህ በላይ እኮ ብሞት ነው፣ ይህ ጉዳይ ከዚህ በላይ ምንም ሊያደርገኝ አይችልም የምንላቸው በጣም ብዙ ነገሮች ናቸውና መሞት በራሱ እንደ እረፍት የሚወሰድበት አጋጣሚ ስላለ መኖራችን በራሱ ግድ የሚሰጠን ህይወታችን ላይ የሆነ አይነት ትርጉም የሚሰጠን ነገር ስናገኝ ነው። ህይወት በራሷ ትርጉም የማትሰጥ ከመሰለን ከመኖር ሞት የሚቀልበት በጣም ብዙ አጋጣሚዎች አሉ አይደል? እና በእነዚህ አጋጣሚዎች ውስጥ እንግዲህ ሞታችን ይቀልብናል ማለት የህይወታችን ዋጋ የያዝናት ነገር ትቀልብናለች። ሞት ያን ያክል ቀላል ይሆናል ማለት በዛው ልክ ግን ከሞታችን በላይ ግን የሚያስፈራን አንድ ነገር አለ ብዬ አስባለሁ። ከሱ ጋርም ስናወራ ስለዚህ ነገር እያነሳን ነበር። ሰዎች ምን ይሉኛል የሚል ፍራቻ እውነት ለመናገር አብዛኞቻችንን ሰዎች በጣም ብዙ አቅም እንዳለን እያወቅን በጣም ብዙ ማድረግ እንደምንችል እያወቅን በህይወት እያለን በቁማችን እየገደለን ያለ ነገር ቢኖር ሰዎች ምን ይሉኛል የሚል ፍራቻ። አክቹዋሊ ሞክረን መውደቁም አይደለም ፍርሃቱ። ሞክረን ከወደቅን በኋላ ሰዎች ምን ይሉኛል የምትለዋ ያቺ ፍራቻ ለእኛ በጣም ከባድ ነች። እሷን ከምንም ነገር በላይ ከሞት በላይ ነው የምንፈራት እና ይችን ፍርሃታችንን ቀስ በቀስ ካልተጋፈጥናት በስተቀር የህይወት ጠርዝ ላይ ወስዳን ሞታችንን ታሳየናለች። ግን እንደው አክቹዋሊ ስናስበው ማለት ስታስቡት አሁን የህይወት ጠርዙ ላይ ቆማችሁ ወጣት ነን። መቼም ወጣት ስንሆን በጣም የሚገርመው ነገር ሞት ያለ አይመስለንም እና በሽታ ያለ አይመስለንም፣ ህመም ያለ አይመስለንም፣ እርጅና የሚመጣ አይመስለንም። ጊዜዎች ቀስ እያሉ እንደሚያልፉ አናውቅም። እያንዳንዱ ነገር መጨረሻ እንዳለው በተለይ እዚች ምድር ላይ የምናደርጋት እያንዳንዷ ነገር ሁሉም እንደሚያልፍ፣ ወጣትነታችን እንደሚያልፍ፣ የጉብዝና ወራቶቻችን እንደሚያልፉ፣ መሮጥ መራመድ የምንችልባቸው ጊዜያቶች እንደሚያልፉ አናስብም። ማለት ሞትም እንዳለ አናስብም። መኖርም ብቻ ነው በቃ ገና ነን ብለን ስለምናስብ ጤናም ካልተያዝን በስተቀር በሽታ መኖር አናስተውልም። እና እንደው አንዳንዴ መለስ ብለን ስናስቡ የህይወት ጠርዝ ላይ ቆመን ብናስባት ይችን ጥያቄ ብንጠይቅ የምር ለሰዎች ብዬ ያላደረኳቸው ነገሮች ሰዎችን ፈርቼ ሳላድርግ የመጣሁባቸው እነዛ መንገዶች ምን ሊሉኝ ይችላሉ? ምን ያደርጉኛል? ሰዎች ለእኔ ምን አይነት አመለካከት አላቸው? ምን አይነት አመለካከት ይኖራቸዋል? የሚሉት ፍርሃቶች በሙሉ እውነት ለመናገር ጠርዙ ላይ ሆናችሁ ስታስቡት ምንም ነገር ትርጉም አይሰጥም። ህይወት አጭር ነች ማለት የተወሰነች የተገደበች ጊዜ ያለችን እዚህ ምድር ላይ ስንኖር አይደል? ያችን የተገደበች ጊዜ ተጠቅመን የምናፈራ ሰዎች መሆን አለብን። በተወሰነች አይነት በተገደበች ገደብ በተበጀላት ታይም ውስጥ ነው እኛ የምንንቀሳቀስ። ከተወለድንበት ዕለት ጀምሮ ቅዱስ መጽሐፍ እንደሚለው የሰው ልጅ ቢበዛ 70-80 ዓመት። ስለዚህ እዚህ ምድር ላይ ያለችን ህይወት 70-80 ዓመት መቶ እንኳን የሚሞላ አይደለም። ቅዱስ መጽሐፍ ላይ እንደተጠቀሱት አይነት ትልልቅ ቅዱሳን አባቶች እድሜ 200-300 ዓመት የምንኖርባት እድሜ እንኳን የለች። እነሱ ያን ያክል ዓመት እንዴት ሆነው ኖሩት ብዬ አስባለሁ አንዳንዴ። ማለት እነ ማቱሳላ ከ900 ዓመት በላይ ሲኖሩ እንዴት ነው 203 ዓመት መኖር ምን ይመስላል ብዬ አስባለሁ። ያስገርማል አይደል? እኛ 100 ዓመት እኮ ብርቃችን። ምን አይነት መልክ ይኖሩ ይሆን በዛ ጊዜ? 100 ዓመት 200 400 500 ዓመት መኖር ምን አይነት መልክ ይኖረው ብዬ አስባለሁ አንዳንዴ። እና በዚች እንድናፈራ በተሰጠችን በዚች ጠባቧ ጊዜ ውስጥ እኛ አብዛኛውን ጊዜያችንን ከራሳችን ህይወት ይልቅ ለሰዎች ይሉኝታ ተጨንቀን ነው የምንኖራት። እና ይህም ዋጋ የሚኖረው ይመስላችኋል? አይመስለኝም። ማለት
ህይወታችንን መኖር አለብን። ራሳችን የተሰጠችን አጭር ጊዜ ነች። በዚች አጭር ጊዜ ውስጥ ለሰዎች መትረፍን ከራሳችን አልፎ ለሀገር መሆን መቻልን እሷን ነገር ልናሳካ ይገባል ብዬ አስባለሁ። ህይወት ለራስ ብቻ በልቶ ጠግቦ ስለመኖር አይመስለኝም። በዙሪያችን ላሉ ሰዎችም መሆንን ይጠይቃል ብዬ አስባለሁ። ስለዚህ በተቻለ መጠን ከራሳችን ያለፈ ነገር ማሰብ አለብን። ያኔ ነው ማለት መኖርን የምንጀምረው፣ ኃላፊነት መውሰድ የምንጀምረው። ለራሳችን ብለን ካሰብን ኃላፊነት ለመውሰድ ዝግጁ አንሆንም። ግን በዙሪያችን ላሉ ሰዎች አብዛኛውን ጊዜ በተለይ እንደ ወንድ ልጅ የሆነ አይነት ኃላፊነት ሲጫንባቸው ነው አይደል? የሆነ አይነት ትዳር ሲመጣ ወይ ደግሞ ልጅ ሲወለድ ያኔ ነው በደንብ ህይወትን መኖር የምትፈልገው ኃላፊነት የሚሰማ። ምክንያቱም ለሰዎች መኖርን ስታስብ፣ ለሰዎች ብለህ መኖርን፣ ለሰዎች ብለህ መስራትን ስታስብ ኃላፊነት ይመጣል። እያንዳንዷን ሞመንት በአግባቡ ለማሳለፍ ትሞክራለህ። አንድ ጊዜያችንን በአግባቡ እንጠቀምና ያለንን ሪሶርስ በሙሉ አኩሬትሊ ለመጠቀም የሚያስችለን ነገር ኃላፊነት ሊኖረን ይገባል። ህይወታችን ውስጥ ለራሳችን፣ ለቤተሰብ የሆነ ኃላፊነት መውሰድ አለብን። ለሰዎች መትረፍ መቻል አለብኝ፣ እንዲህ መሆን መቻል አለብኝ፣ ለእነሱ ለቤተሰብም ለሀገርም ብለን ስናስብ እሱ በራሱ የሚወስደን የሚገፋን መንገድ አለና እሱ በጣም ጠቃሚ ነው ብዬ አስባለሁ።